የሸረሪት ተክል ጠቀሜታዎች። 1. የቤት ውስጥ አየርን ያጠራል። የቤት ውስጥ አየርን የማጥራት ከፍተኛ አቅሙ ዋነኛ ጠቀሜታው ነው። ይህ ተክል መርዛማ ካልሆኑ ተክሎች ውስጥ የሚመደብ ሲሆን መራዥ የሆኑትን እንደ ፎርማልዲሃይድ፣ ቶሉዊን፣ ዛይሊየምና የመሳሰሉትን ከቤት ውስጥ አየር በማጥራት ውጤታማ ነው። በናሳ የንጹህ አየር ጥናት ይህ ተክል ለምርምር ከተካተቱ ተክሎች የተሻለ ሆኖ ተገኝቷል። በአጠገባቸው የሚገኙ መራዥ የሆኑ ኬሚካሎችን በ24 ሰዓት ውስጥ 95 በመቶ የማጥራት አቅም እንዳላቸው በጥናቱ ተረጋግጧል። 2. አለርጂ ላለባቸው ሰዎች ፍቱን የሆነ ተክል ነው። ምክንያቱም በክረምት በተለይም በበጋ ጊዜ አቧራን፣ ብናኝንና የመሳሰሉትን ከቤት ውስጥ አየር በማስወገድ የታወቀ ነው። 3. የቤት ውስጥ የአየር እርጥበትን ያመጣጥናል። እጅግ በጣም ከፍተኛ እርጥበት አላስፈላጊ እንደመሆኑም እጅግ በጣም እርጥበት አዘል ያልሆነ አየር የራሱ የሆነ ጉዳት አለው። ለምሳሌ የአተነፋፈስ ችግር፣ የቆዳ ህመም፣ የጉሮሮ ህመምና የመሳሰሉ ችግሮችን ያስከትላል። 4. መራዥ ባለመሆኑ ልጆች ነኩ አልነኩም የሚል ስጋትን ይቀንሳል። ይሁን እንጂ ሕፃናትን የቤት ውስጥ ተክልን እንዳይነኩ እንዳይበሉ ልንጠብቃቸው ይገባል። ምክንያቱም መርዛማ ያልሆኑ ተክሎች እንዳሉ ሁሉ መርዛማዎችም ስላሉ። በተጨማሪም ጥናቶች እነኚህን ተክሎችን ሆስፒታል ውስጥ ታካሚዎች ክፍል ማስቀመጥ ከህመም የማገገም ዕድልን እንደጨመረ አረጋግጠዋል። ስላዳመጡን እናመሰግናለን። ላይክ፣ ሳብስክራይብ ማድረጎትን እንዳይዘነጉ። ባይ